የማሳያችሁ የሚሆነው እንዴት አድርጋችሁ የኤጀንሲ ሊንካችሁን በመጠቀም ከተለያዩ የሶሻል ሚዲያዎች ላይ ሰዎችን እንዴት ማምጣት እንደምትችሉ የሚያሳይ ቪዲዮ ነው። እንግዲህ ይህን ቪዲዮ ለማየት መጀመሪያ ወደምትለው ኦፕሽን በመግባት ኤጀንሲ የሚለው ላይ መግባት ይኖርብናል ማለት ነው። ይኸው የምትለዋን ነካው። ከዛ ከፍ አድርጋችሁ ኤጀንሲ የምትለዋን ከሽ ላይ አንዴ ክሊክ ታደርጋላችሁ። ከሽ ላይ አንዴ እቺን ክሊክ ካደረጋችሁ በኋላ የሚሆነው እቺን ኢንቫይት ሆስት የምትለዋን አንዴ ክሊክ ታደርጋላችሁ ማለት ነው። እቺን ክሊክ አድርገን ከሽ ላይ ኢንቫይት ሊንክ የምትልና ኮፒ የምትል ኦፕሽን አለች። ኮፒ የምትለውን ስንነካ የኛ ሊንክ ኮፒ እናደርጋለን ማለት ነው። ይሄው ኮፒ ያደረኩ ነኝ። ኮፒ ካደረኩ በኋላ የሚሆነው ልልከው ወደ ፈለኩት ሰው ለምሳሌ ቴሌግራም ሊሆን ይችላል፣ ዋትስአፕ ወይም ሌላም ቦታ ላይ ሊሆን ይችላል። ኮፒ ስላደረኩ ወደ ቴሌግራም ነው የሚገባው። ቴሌግራም ላይ ስለሆነ የምልከው ባክ ብዬ እቺን የባክ በተኗን ባክ ብዬ ቴሌግራም ላይ እንደዚህ እገባለሁ ማለት ነው። ይሄው ቴሌግራም ላይ ከገባው በኋላ ልልክለት ለፈለኩት ሰው ልኬ አሳያችኋለሁ ማለት ነው። ከዚህ ጋር አንዴ ክሊክ አደረኩ። ከዛ በኋላ ቅድም ኮፒ ያደረኳትን እሺ ጋር እንድቻ አድርጌ ፔስት ስላት የኔን አይዲ እና ሊንክ ይዞ ይመጣል ማለት ነው። ይሄው ሴንድ አልኩት። አሁን ይሄን ሊንክ ብንነካው ቀጥታ ወደ ፕሌይ ስቶር ነው ይዞን የሚሄደው። ስለዚህ አሁን ይሄንን ሊንክ ኮፒ ያደረኩ ከአንድ ጊዜ 50 ሰው ቢኖር ቴሌግራም ላይ የምልክለት ሰው ለ50ዎች ሁሉ እየገባው እንደዚህ ፔስት እያደረኩ መላክ። ይሄው ፔስት እያደረጋችሁ መላክ ነው። አንዴ ኮፒ ካደረጋችሁ ፌስቡክም ሊሆን ይችላል፣ ሌላም ቦታ ላይ ሊሆን ይችላል። ብቻ ከአንድ ስልክ ውስጥ ከሆነ በዚህ መልኩ እንደዚህ ያደርጋችሁ ሊንክ ትነካላችሁ። ሊንኩን ነክቶ አፑን አውርዶ እንዲመጣ ወደ እናንተ ተጨማሪ ቮይስ ታደርጉለታላችሁ ማለት ነው። ከዛም በተረፈው ነው ባክ ብለን ተመልሰን እዛው ላይ እንሄድና ከዚህ ላይ እቺትን 262 ይላል። ይሄ ምንድነው? ሆስት ናምበሬ ነው የኔ። ይሄን 262 ሰው አለ። አሁን ሊንክ ለ50 ሰው ብልክና 302 ቢሆን 50 ሁሉ በሊንክ ተካቷል ማለት ነው በኔ ሊንክ። ስለዚህ ያንን ሁሉ አምጥተን አስረድተን ቬሪፋይ ማድረግ ስላለብን አካውንቱን አክቲቭ ማድረግ ስላለብን ማስረታዊ ማድረግ ስላለብን ሆስት ናምበራችን እቺን እንነካለን። እቺን እንነካና ከዚህ ላይ ቻት የምትላለች ቻት የምትለው በየዩዘራቸው ፊት ለፊት ማለት ነው። ለምሳሌ ይሄ የመጀመሪያው ልጅ ምን እንደሆነ እንካና ነው። ይሄ ፓኪስታን ነው። ኢትዮጵያዊ ከሆን እንደዚህ የምትመዘገቧቸውን ሰዎች ቼክ አድርጉ። እንደዚህ ከፍ እያረካችሁ ይሄው እሸቱ። አሁን ይሄ ልጅ ይሄው ቮይስ አድርጌለታለሁ እና ወደኔ ብየዋለሁ። ቮይስ አድርጌያለሁ፣ ዩዘር ኔም ሰጥቼዋለሁ። አይቶታል ግን አልመለሰልኝም። የጃውን መስራት የሚፈልግ ሰው ሲገባ አይቶ ይመልሳል። ወዲያውኑ ይህን ነገር ቢያየው ኖሮ ሜሴጁን ኦፍላይን ከመሆኑ በፊት ወደኔ መምጣት ይችል ነበር ማለት ነው። ስለዚህ ሁላችሁ በዚህ መልኩ ሰዎችን ኢንቫይት እያደረጋችሁ ጋብዙ ወደ ፕላትፎርሙ። ሰዎችንም አምጡ። ስታመጡም ወደኔ ፓርቲ በማምጣት እንድናስረዳቸው ማድረግ ትችላላችሁ ማለት ነው። መልካም ጊዜ